ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ክርስቶስ ሰላም ይብዛላችሁ። ለሳራ ዛናው ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን መንካታችሁን አትርሱ። ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉኝ እናመሰግናለን። ቤተሰብን አሁን ዛሬ በጣም አዝኜ በቲክቶክ ላይ ሁላችሁም እንዳያችሁት አንድ እህታችን እኔ አረብ ሀገር ትሆን ብቻ አላውቅም፣ ብቻ አረብ ሀገር ትመስለኛለች ራሷን አጠፋች የሚባል አይቼ በጣም አዝኜ ነው። ቆይ ራስን ማጥፋት መፍትሄ ይሆናልሽ? ምንድነው? በዚህ ልክ እኛ የመዳም ቅመሞች ያዋቃለሁ ሁላችንም የራሳችን የምናሳልፋቸው የስራ ጫና አለ፣ የምንሰራባቸው ሰዎች አለመመቸት አለ፣ የሀገር ደግሞ ሰላም አለመሆን አለ፣ ወይ ልጅ ጥሎ ወይ ብቻ ሁላችንንም ችግራችንን እግዚአብሔር ነው የሚያውቀውና ችግራችንን ለእግዚአብሔር ከመንገር ውጭ ራስን ማጥፋት መፍትሄ ሆኖ እንዴት ልጅቱ ደግሞ ገና ወጣት ነው ወንደኛ ነው ብትሆንና በጣም ነው ያዘንኩት። በቲክቶክ ምናምን ሲዘዋወር አይቼ ማለት ነው። እህቶቼ ሁሉም እኮ እዚህ ሜዳ ላይ አንዳንድ ጊዜ አርቲፊሻል ፀጉር ቀጥለው ጥፍር ተሰርተው ተኳኩለው ምን ብለው መተው ሲጨፍሩ ወይም የተለያየ ነገሮችን ሲያደርጉ እነሱን አይደለም ማየት ያለብን። ሁላችንም ቢሆን የበላያችንን ካየን እሱ ድካምና ከንቱ ከፈጣሪያችን ነው የሚያደርገን። ሁሌም ማየት ያለብን ከስራችን ያሉትን እያየ ልናመሰግን። አሁን ለምሳሌ እኔ ሰራተኛ መሆኔ ሊያናድደኝ እስከ መቼ ድረስ? ስንት አመት ነው በሰራተኝነት? ቤተሰቤንስ መቼ ነው የምሰበስበው? በትዳሬ ስር መቼ ነው እንደ ጓደኞቼ መሆን እላለሁ። ግን እኮ ከኔ በታች ደግሞ አሉ። ምን ነው ጤና ኑሮኝ ሰርቼ በበላው እያሉ ብቻ የቤታችንን እያየን ፈጣሪን ብናመሰግንና ነገን በትዕግስት ብንጠብቅ አይሻልም ወይ? ማጥፋት ነፍስ እኮ እሺ ሞተ፣ ግን እግዚአብሔር እሱ የፈጠራትን ነፍስ እሱ ነው መውሰድ ያለበት። እኛ ክርስቲያኖች ነፍሳችን እንድናጠፋ እግዚአብሔር አልፈቀደልንም። ሁለተኛ ኃጢአት ነው። እዛም ሄዳ እንግዲህ እግዚአብሔር ማሪ ይቅር ባይ ስለሆነ እግዚአብሔር ይቅር ይባላት እንጂ ነፍስ ይማር እንኳን ማንልበት ነው ሁኔታ ነው። አንድ ሰው ራሱን ካጠፋ ነፍስ ይማር እንኳን ቢባል የማይደርስ ነገር ነው ማለት ነው። እና እህታችን እንዳለችው ማለት ነው ነፍስ ማጥፋት ያኔ መፍትሄ አይሆንም ማለት ክፉ ነገር ቢገጥመንም ብንፈተንም ምንም ሆነ ምንም እናልፈዋለን ማለት ነው። ነገ ሌላ ቀን ነው ማለት አለብን። ምክንያቱም ገንዘብም ጤዛ ነው፣ ይሄዳል ይመጣል። ምክንያቱም አለኝም ብሎ አያስደስትም፣ አጣም ብሎ አያስተክዝም። በቃ የሰው ወርቅ አቀረች ይለኛል ይስቅብኛል እንኳን ብለን የሰይጣንን ምክር ወደ ጆሮአችን መጨመር የለብንም። ተስፋ መቁረጥ የለብንም። በቃ ምንም ሆነ ምንም በቃ ትናንት አልፏል። ራውታችን ነበርን ወደዚህ ምድር ስንመጣ። መቼም ቢሆን ፎቅም ቢኖረን ምንም ቤትም ቢኖረን ብርም ቢኖረን ድንገት በእኛ ባልነው ሳይሆን እግዚአብሔር በጠራን ሰዓት ስንሄድ ምንም ይዘን አንሄድም። ሁሉም ነገር ከንቱ ነው። እዚህ ብልጭልጭ ነገር ምንም ነገር አይከተለንም እና ተስፋ ለመቁረጥ በስደትም ሆነን በምንም ሆነን ተስፋ ለመቁረጥ በቃ ያልፋል ማለት ነገ ሌላ ቀን ነው ማለት የማልፍበትን ጉልበት ስጠኝ ማለት በቃ ሙስሊምም ሆነን ክርስቲያንም ሆነን በእምነታችን ጸሎት ማድረግ እግዚአብሔር ደካሞችን አይነቅም እና ያልፋል ማለት እናት አለችን እኮ እውነት ለእናታችን እናስብ። እውነት እናት እኮ ለኛ በጣም ነው የምትጨነቀው፣ በጣም ነው የምታስበው። ምሳሌ አንዳችን የተሰደድን አብረን ተሳክቶላቸው የሆነ ነገር ሊኖራቸው ይችላል። ግን ጤና ስላለን ተመስገን ማለት ብንታመምም ደግሞ እግዚአብሔር መሐሪ ነው። በቃ ዛሬ ብታመም ነገ ይሻለኛል ማለት ጸሎት ማድረግ ብናጣም እናገኛለን ማድረግ ማለት እና ግን ሞት ይሄ ራሳችን አጥፍተን ምንም መፍትሄ አናገኝም። ለበደሉን ሰዎች እንደውም ቦታ ነው የምንለቅላቸው፣ ደስ ነው የሚላቸው። ግን የበደሉን ሰዎች ደስ ከሚላቸው እኛ ምንም ሆነ ምንም ወርቀን መነሳትን ማሳየት። አንዳንድ አሁን የተሳካላቸው ሰዎች በሚዲያ ሲመጡ ብዙ ታሪክ አልፈዋል። እውነት ይሄም አለ እንዴ ብለን ራሳችን እንድንፈትሽ
ይሆናል ማለት ነውና ራሳችንን አናጥፋ፣ ለቤተሰቦቻችን እናስብ። በቃ ከፈጣሪያችን ጋር እንትን እንበል፣ ጸሎት እናድርግ ነው የምለው እኔ። ሞት መፍትሄ አይሆንም። የምድሩን ሲቀሙን የሰማይ ቤቱን ደግሞ እኛ በራሳችን መቀማት የለብንም። እና ብቻ ለቤተሰብ መጽናናትን ነው የምመኘው እኔ። በጣም ነው የማዝነው። ፋኑ እስኪ አንቺስ ምን ተሰማሽ? እኔ የተሰማኛው በጣም አዝኛለሁ እውነት። እዚህ ሶሻል ሚዲያ ላይ የሚተላለፉ ነገሮች ለምሳሌ ሁሉ ቀን የምናየው ዜና ሞተ ነው። በተለይ ወጣቶች አሁን ላይ በጣም ነው እየሞቱ ያሉት እና ለምንድን ነው በዚህ ደረጃ ራሳችሁ ላይ የሞት ውሳኔ የምትወስኑት? እህቶቼ፣ ወንድሞቼ ሁላችሁ ማለት ነው። ያው ችግር ይኖራል እኮ ማንም ሰው ያለ ችግር አይደለም እዚህ ጋር ይኖረው። አሁንም ሁላችንም በውስጣችን ብዙ ችግር አለ። ግን ደግሞ ለችግራችሁ መፍትሄ ሞት አይሆንም። ሞትን ሳይሆን ጠንካራ መሆን ያለባችሁ። እኔ እንደራሴ የተሰማኝን ነገር ስገልጽ በቃ ጠንካራ መሆን ያለባችሁ። ከትላንትና ዛሬ ያሳለፋችሁ እግዚአብሔር አለ። እግዚአብሔር ይዛችሁ ደግሞ ምንም ነገር መሻገር ትችላላችሁ እህቶቼ። እና ምንም ነገር ሲፈጠር በህይወታችሁ ላይ የሞት ውሳኔ ራሳችሁ ላይ አትወስኑ። ራስ ማጥፋት ሲጀምር በእግዚአብሔር ፊትም ኃጢአት ነው እና ለቤተሰቦቻችሁም አስቡ። ቤተሰብ ይጎዳል በዚህ መሀል። ራሳችሁን ነው የምታጡት እንጂ እኮ ምንም ነገር እናንተ አሁን ስለሞታችሁ አሁን ለምሳሌ እኔ ብሞት በቃ እኔ ነኝ የሌለሁት። ሌላው ሰው ህይወቱ ይቀጥላል። በቃ ቤተሰብም ቢሆን ህይወት ይቀጥላል፣ ይኖራል፣ ይራሷችኋል። እስከ ስንት ቀን ያለቅሳሉ ምናምን ትረሳላችሁ ሁላችሁም። እና ለምትረሱት ለምንድነው ራሳችሁን የምታጠፉት? እግዚአብሔር የሰጣችሁን ነፍስ ራሱ እግዚአብሔር በጊዜ በፈለገ ሰዓት ይወስዳል። እና የሞት ውሳኔ አትወስኑ፣ ጠንካራ ሁኑ። ምናልባት አንዳንዴ የሰይጣንም እንደዚህ ጆሮአችሁ ላይ መጥቶ በቃ እናንተ አትረቡም፣ እናንተ ምንም አሰሩም ሊላችሁ ሁሉ ይችላል እኮ። ይሄ በሁላችሁም ውስጥ ያለ ፈተና ነው። ግን ያንን ለማለፍ ደግሞ በቃ እንደዛ ሲሆን ጸልዩ። በቃ እግዚአብሔርን ስሙን ጥሩ። ምንም ጸሎት ባትችሉም ደካማ፣ ሁላችንም ደካማና ኃጢአተኞች ብንሆን እንኳን እግዚአብሔር እኮ ኃጢአታችሁን ሁሌም ይቅር የሚለን አባት ነው። እናንተ ደግሞ ሰይጣን እግዚአብሔር ይቅር እንደማይለን እንደማንረባ ብዙ ጊዜ ስለሚነገር ለዛም ነው የሞት ውሳኔ ብዙዎቹ የሚወስኑት ራሳቸው ላይና ይሄ ደግሞ ትክክል አይደለም። በየትኛውም መንገድ ትክክል አይደለም እህቶቼ። ከዚህ ነገር ራሳችሁን ጠብቁ፣ ራሳችሁን ለመታደግ ሞክሩ ነው የምለው እኔ። እንደምን ቢባል ሞት መፍትሄ አይሆንም። በየትኛውም ሰዓት ሞት መፍትሄ እንደማይሆን ታውቃላችሁ። ሞት ሳይሆን መፍትሄ የሚሆነው ጠንካራ መሆን ነው። በቃ አልፈዋለሁ ይሄን ነገር ብላችሁ መጠንከር አለባችሁ። ጀግና መሆን አለባችሁ። ለራሳችሁ ራሳችሁን በቃ እኔ ምንም ነገር ቢመጣ አልፋለሁ ብሎ መናገር ለራስ አይደል እንዴ እህቶቼ? ሞት ለማንም መፍትሄ ሆኖ አያውቅም። በወርቅም እነሳለሁ፣ ባጣም አገኛለሁ፣ ትታመምም እድናለሁ። በቃ ለራሳችን እችላለሁ ብለን ማሳመን አለብን። ሰውነንና ሰውን ተተደገፍን ሰው ሲለቀን እንወርቃለን። ግን በእምናምነው እምነት ፈጣሪ መደገፍ በቃ አበቃልሽ እንኳን ቢሉሽም በቃ እግዚአብሔር አለ አይደል? የፈጠረሽ አምላክ የሰማይ ወፎችን የሚመግብ አይደል እንዴ? ለምን ተስፋ ትቆርጫለሽ? ነገ ሌላ ቀን ነፍስ ይማር ለእህታችን፣ ነፍስ ይማር። ቤተሰቦቿ መጽናናት